አሮጌ ልብስ አይደለም እንዴት አሮጌ ሳጥን ይኖራል ከተቆፈረ በኋላ ሰውን ቆፍራ አውጥተህ ድጋሚ ነው የምትሸጠው ማለት ነው አይዞህ ነው አንዴ ነው አውጣው ተነክቷል ጭራሽ እኔ በሽተኛ ጭራሽ ልትሆኑ ነው ልቀቀኝ ይሁንልሽ የሷማ አይምሮ ጤነኛ ስለሆነ ባልሽ ፍለጋ ነው እዚህ ቤት የመጣ ነው ባልሽን ግን በማይሆን ሁኔታ ውስጥ የሷን ባል የገደለው የራስሽ ባል ነው ይገባሻል ልቀቀኝ እኔ ማውቀው ነገር የለም እንዴ እሱ ስለገደለኝ መሰቃየት አለብኝ እንዴ ታዲያ ያልኩ ነው ባሌ የገደለው ጭራሽ መቃብር ቆይ ማን ነው ቁጭ በል አረፈ ከዛ በኋላ ግን ልንገርሽ በህይወት አትኖር ምንድነው የሚሰራው ስራ የሬሳ ሳጥኖችን እኔ ደላላ እንደሆነ ነው ማውቀው ባሌ እኔ ማውቀው ነገር የለም ለራስ ምንድነው መቃብር ሲሉኝ የነበረው ማን ነው እዚህ ጋር ይዞት የመጣው አንተ ነህ ባሌን የገደልከው ቆይ ምን ለማለት ፈልገህ እኔ ምንም ማውቀው ነገር የለም እንዳንቺ እየሰማ ማለት አንቺማ እየነገርሽኝ ነው እንጂ እኮ አሁን እየሰማሁ ያለሁት ነገር መቃብር ቆፍረ ሬሳው ታውጣ የነበረው ምንድነው ቁጭ በለ ያንዳንዱ ተመለስ እንደሞ ከመቃብር ውስጥ ቆፍረ እንዴት ነው ያስወጣው አራኒ ማቆም ነገር የለም ስለምትሉት አይደለ እንዴትስ ነው ለሊት እንደዛ ራቁቱን እንዲሄድ ያረጉት በምንስ ምክንያት ነው እውነቱን ነው አይደል ማወቅ የምፈልገው ከዛ በኋላ ግን ልንገርሽ በህይወት አትኖር ቆይ እኔ ምን አርጊ ነው የምትሉኝ እናንተ ይደብራችሁ እኔ ማውቀው ነገር የለም ለራሴ ባልሽ እኮ ስንት ነገር አደረገኝ እያላችሁኝ እንዳላችሁ አልገባችሁም እንዴ ቆይ ምን ለማለት ፈልጋችሁ አንቺ አስቢው እስቲ ባልሽ ሁሉ ነገር አድርጓል ስትባይ የሚሰማሽ ስሜት ነው እስካሁን ዝም ያልኩሽ አልገባኝ ባለቤትሽ ባሌን ገላል እኔ ምንም ማውቀው ነገር የለም እንዳንቺ እየሰማ ማለት አንቺማ እየነገርሽኝ ነው እንጂ እኮ አሁን እየሰማሁ ያለሁት ነገር እኔ እኮ ባሌ ደላላ እንደሆነ የማውቀው ነፍሰ ገዳይ እንደሆነ ቢሮ ውስጥ አይቼዋለሁ እያልኩሽ ነው እንግዲህ ከተመሳሰለብሽ ምንም ልረዳሽ አልችልም አስናለሁ ግን በጭራሽ በቃ እኔ ይሄን ነገር መስማት ሳሳይሽ ማመንም እየከበደኝ እኔ ቢሮ ውስጥ የተነሳችሁትን ፎቶ ሳሳይሽ ባለቤትሽ የሌለበትን ምን አልሽ ባሌ አንድ ጊዜ ለሆነ ጉዳይ ወስዶኝ ነው ግን እዛ ፎቶ ላይ ባልሽ የለም ነበር ካሜራ ፎቶ እያነሳ የነበረው ማን ነው እንዴ ምን ሆነሽ ነው ካሜራማኑ ባልሽ ሳይሆን ሌላ ሰው ነበር እያነሳችሁ ነበር ይዛን ጊዜ እየተቀያየሩ ሲያነሱ የነበሩት እዛ ቦታ ላይ እዛ ፕሮግራም ላይ ባልሽ እንዳልነበረ ነግሮኛል ባለቤቴ እኔ ይውልሽ እኔ የሞተ ሰው አንስቼ መሳደብም መውቀስም አልፈልግም ማንን ነው የምትሳደቢው የምትወቅሽው ማንን ነው የምትወቅሽው በቃ ባሌ ነው አይፈልጋችሁት እሱ ሲመጣ ታውሩታላችሁ እኔ ደከም እሱ ሲመጣማ በደንብ እናወራለን አሁን ደግሞ ስላንቺ እያወራን ነው የምንገኘው ተግባባን እኔ እኮ ስለማላውቀው ነገር በግድ ከኤርሚያስ ጋር ወይንም ደግሞ ሞቷል ከተባለ ከሷ ባል ጋር አንድ መስሪያ ቤት እኮ አይታችኋለች እሱ አይደለ እኔ ስለመስራቴ ተናገው ነገር እንደማልሰራ እኮ ባሌ ሲመጣ ጠይቃችሁ ማረጋጋት ትችላላችሁ አልኳችሁ እኮ እኔ ቤት እንደምውል እኮ እሱን እኮ ማረጋጋት ትችላላችሁ በወንጀል ጠይቀሻለሁ ብዙ ማስረጃዎች አብረሽ እንደምትሰሪ ስላለኝ በህግ ስጠይቅሽ የዛን ጊዜ እኔ ማንም ስለሚያውቅ ቤት እንደምኖር ትችላለሽ እንደዛ ትችላለች ምክንያቱም ማንም የሚያውቀው ነገር ጎረቤቶች የሚያውቁት ነገር እሺ ድምጽ ቅጂ ደግሞ ስትቀያየሩበት የነበረውንም እሱንም እናስዳምጥሽ አንቺ ማመንም ስላቃተሽ አይደለ መታየቸውን መረጃዎች ሁሉንም ነገር ማመን ስላቃተሽ እሷ ናት ብላችሁ አሰባችሁ እንደዛ ነው ስምሽን እየጠራኩ በእርግጠኝነት ካንቺ ጋር እያወራን ነበር ይኸው እስከዳንጫ ምንም የሚደብቀኝ ነገር የለም ለስራ ቪዲዮ ኮል እኔ ብቻ ነኝ የምጠቀምበት ያንስሽ ቪዲዮ ኮል ስታወሩ ራሱ ብዙ ጊዜ ፎቶሽ ነው ባልሽ ምን ሆኖ ነው የሞተው ቆይ አንቺ ንገሪኝ እስቲ ባሌ ምን ምክንያት እንደሞተ አንቺ ንገሪኝ አንድ መስሪያ ቤት ውስጥ እየሰራችሁ እንደነበረ እኮ እሷም እርግጠኛ ናት መረጃዎችንም አለን አይደለ እንግዲህ እኔ የቤት እመቤት እንደሆንኩ ነው የማውቀው እኔ ብቻ አይደለሁም በዙሪያ ያሉ ሰዎችም እኔ የቤት እመቤት እንደሆንኩና ቤት እንደምሆን ነው የሚያውቁት እንግዲህ ስራለሽ ብላችሁ ግግም የምትሉ ከሆነ እንደፈለጋችሁ ማሰብ ትችላላችሁ ምክንያቱም እኔ እየነገርኳችሁ ነው ሰው አይደለሽ የሰው ሀዘን አይገባሽም በዚህ ልክ ሴቱና እሷ እንደዚህ ስትቸገር በነገራችን ላይ እንዴ ያልሆንኩትን ስም እየሰጣችሁ አንቺ ምን እንደምትሆኚ ምን እንደሚደርስብሽ ያወራውሽ አለሁት ሀዘን ላይ ነሽ ምንም ቢሆን ጥቁር ለብሰሽ እያየው ነው ባሏ ሞቷል እያለኝ ነው አንቺም ብለሽኛል ከዛ ባሌ ማን እንደሆነ በመክንያት እንደሞተ በእርግጠኝነት ታውቂያለሽ አብረሽው አምሯ ከተነካ እባክህን ሳይብስባት አሳክሟት
ማ ተነክቷል ጭራሽ እኔ በሽተኛ ጭራሽ ልትሆኑ ነው ልቀቀኝ ይሁንልሽ የሷማ አይምሮ ጤነኛ ስለሆነ ባልሽ ፍለጋ ነው እዚህ ቤት የመጣ ነው ባልሽን ግን በማይሆን ሁኔታ ውስጥ የሷን ባል የገደለው የራስሽ ባል ነው ይገባሻል ልቀቀኝ እኔ ማውቀው ነገር የለም እንዴ እሱ ስለገደለ እኔ መሰቃየት አለብኝ እንዴ ታዲያ የሚሰራውን ስራ ማጠቀቀሽ ታውቂያለሽ ምንድነው የሚሰራው ስራ የሬሳ ሳጥኖችን እኔ ደላላ እንደሆነ ነው ማውቀው ባሌ ምን አርጊ ነው የምትለኝ ጭንቅላቴን እያመመኝ ነው ይልሽ በጣም ራሴን አሞኛል እኮ አሟታል ይኸው ጭንቅላቴን አሞኛል አለች እሷ ራሷ አለች ባንቺ ምክንያት ነው ባንቺ ምክንያት ይሄን ያህል እውነትን መደበቅ ይሄን ያህል ክፉ መሆን አይከብድም ትሰሪያለሽ አላችሁ እንደማልሰራ ነገርኳችሁ ይሄ ያንቺ ድምጽ ነው አላችሁኝ እንግዲህ ነው ብላችሁ ካመናችሁ ምንም ላረግ አልችልም ስምሽን ስለጠራው ያንቺ ድምጽ ነው አላችሁ አንቺ ምንም አይነት ከሐዲስ ነው ስለማታሚ ቶሎ እንዲመጣጡ ብቻ ባለው አይ አሁንም እኮ ሰዓቱም እየደረሰ እንደሆነ እሷም ስለነገረችን ቀደም እዚሁ ቁጭ ብለን እንጠብቀውና የሚፈጠረውን ነገር አንድ ላይ ነው የምናየው ሁላችንም ተግባባን ሰቃየው እኮ በማላውቀው ነገር ቶሎ እንዲመጣ ኧረ እኔ የእናንተ ነገር ለነገሩ እሺ ለምኑ ግን እንደዛ የሬሳ ሳጥኖችንም በድለላ ነው ማለት ነው እየቸበቸበ የሚሸጥ የነበረው ገና እኮ አልገባኝም ያልከው ነገር ራሱ በቅጡ አልገባኝም እሺ እና አሁን እያልከው ያለው ነገር ደግሞ ጭራሽ ያሳሰብብኝ ምኑን ያልገባሽ የሬሳ ሳጥን ምንድነው ያልከው ፎቶ ያሳየሽም እኮ አልገባኝም እያልሽ ነበር አንቺ ራስሽን እየካድሽ እንግዲህ ምንም ማድረግ አልችልም ራስሽን እየካድሽ ይሄን መስያችሁ ሊሆን ይችላል መስያችሁም እኮ ሊሆን ይችላል ዓለም ላይ 7 የሚመሳሰሉ ሰዎች እንዳሉ ብዙ ጊዜ እንግዲህ በዚህ ልክ የባንክ ቤት መረጃ ማሳየነሽ ወጪ ገቢም ትራንዛክሽኖችን እንደምትለዋወጭም ከኤርሚያስ ጋር ከሷ ባል አሁን ሞተ ከተባለው ጋር ሁሉንም ነገር አይተናል ግን ባልሽ መጥቶ የተለየ ነገር ካወራ እናሳምናቸዋለን በእኛ ጤነኛ የህግ ሰው ነን ያልከኝ ይሄው ምንም ወይንም መፍትሄ እኮ አልሰጣችሁም ይሰራል እሱ ችግር የለም አሁን ትንሽ ሰዓታት ባሏን እንጠብቀውና ሁሉንም ነገር እኮ ከሱ ጋር ከጨረሰን በኋላ እሷንም ወደ ተገቢው ቦታ እንደምንወስዳት ቃል ገባልሻለሁ አስቀጠቀጥሽኝ አለመሞቴን አትይ ምን እንደፈለጋችሁ ይሄ ጅማሪ ነው ያጣነው እኮ የሰው ህይወት ነው ገባሽ ስለዚህ እኔ መሞት አለብኝ በማላውቀው ነገር እኔ መሞት አለብኝ ሙቺ ያልንሽ አይደለም መታቂው ነገር ግን እያንዳንዷን ነገር እንድትተባበሪንና እንድትነግሪን ነው እየጠየቅንሽ ያለ ነው ነገ ገሎሽ ሊያልፍ ይችላል ማን ባሌ የምትይው ይሄ ጫካኝ እሱንም አላውቅም ማንነቱ ሲመጣ እኮ ገና እኮ እንደናንተ እኮ ልጠይቀው ላወራው እኮ ነው እኔ እኮ አሁን ይመጣል ያልሽ ግን እየመጣ ነው እኮ በደወል ትችላላችሁ አይ ምንም መደወልም አያስፈልግም እዚሁ ቁጭ ብለን የሚመጣበትን ሰዓትን እኛው ራሳችን ጠብቀን የሚፈጠረውን ነገር አብረን እናያለን እሱ ግን መጥቶ ካንቺ ተቀራኒ ነገር የሚያወራ ከሆነ ማለት ነው በህይወትሽ ላይ ትልቅ ውሳኔ እንደወሰንሽ ወቂ ተግባባ እኔ እንግዲህ እኔ ስራ ካለኝ ስራ አላታው ሚስቴ ሂዳ ስራ ነው የምትለው ካለ ራሱ ሌላውን ተውና እንዲህ ካለ ራሱ ችግር አለብኝ ማለት ነው ምንም ችግር የለውም አሁን ጠብቀ ነው ሁሉንም ነገር አንቺ እኔ ቤት ሙሉ ሴትዮ ስራ አላት ስራ ግራ ገባኝ አይ ችግር የለውም ምንየው ነገር ነው የሚፈጠር ነገር ነው መፈታት ያለበትን ሁሉንም ነገር እዚሁ እንፈታዋለን ምንም ችግር የለውም ቤታችን እንኳን ሰላም ምንድነው ያሉት የነበረው ጭራሽ መቃብር ቆይ ማን ቆይ ስለምን መቃብር ነው ያወሩት ምንድነው መቃብር ሲሉኝ የነበረው ማን እዚህ ጋር ይዞት የመጣው አንተ ለባሌ ነው የገደለው ማን ታውቃለህ ምንድነው የምትወረው ማን አንተ ማን እዚህ ጋር መልሰን መቃብር ቆፍረህ ሬሳው ታውጣ የነበረው ምንድነው ያ ቁጭ ብለህ ያንዳንዱ ነገር ነው የምናወራው ምን አባሰራ ለከራ ቤት ውስጥ ብራበሰራ ቁጭ በል እዚህ ጋር ያንዳንዷን ነገር ታወራለህ ዛሬ ሳይልክ እየቆፈርክ የምታወጣው የማንንም ህይወት የምታበላሸው እንደቀዳታይ አታይ ለማለት
ቆይ ምንድነው ስለምን ሰው ግድያ ነው የሚሆነው? ያንተምቷል ትናገራታለህ። እሺ ተግባባን? እንዴት አድርገህ የገደልከው ንገረኝ። ቆይ እንዴት ማለት ቆይ አንተ ምንድነው የገደልከው? ትመልስን ደግሞ ከመቃብር ውስጥ ቆፍረ እንዴት ነው ያስወጣው? ኧረ እኔ ማቆም ነገር የለም ስለምትሉት እንዴ አይደለ? እንዴት ማለት እንዴት መጣሽ አንቺ እዚህ ማለት ምን ትሰሪው? ታውቃታለህ? አስታውስከኝ ማናት ማለት ማንሽ እንዴት መጣሽ እያልካት እኮ ነው። ገባ? ማናት ምን አላውቃትም። ማናት አንተ ልጠይቀው አንተ ማነህ? ይሄ ማናችሁ? መልስላት አሁን ስለማናችሁ ንገረኝ። እኔ ማን ነኝ? እኔ አላውቅም። ማንሽ አንቺ እንዴት መጣሽ እዚህ? እንዴት መጣሽ እያልካት እኮ ነበር አይደል? ማንነቷን እኮ ስለምታውቅ ነው የገደልከው። የኤርሚያስ ሚስት ፎቶ እያሳየሽ ነበር መቃብር ጋር ማለት ማውቀው ነገር የለም ማለት አንተ እንደዛ ስራ ውስጥ እንደቀላቀልከው ሁሉንም ነገር የሷ ባል ጓደኛ ነው በእርግጠኝነት እናውቃለን። ስለምትሉት ሰው በህይወት አለቀ። ማንሽ አንቺ? ቆይ እኮ አንቺ ማንሽ? አሁን እኔ ማን ነኝ? አዎ ማንሽ? እና ማናችሁ? ይፍቅር እንዴ ማንን ያመጣሽብኝ እንዴ? ሁሉንም ነገር እያንዳንዷን ነገር ትናገራታለህ። በፎቶ በምንም በሁሉ ነገር ማስረጃና መረጃ ይዘን ይመጣል። ቤት ውስጥ እዚህ ጋር ምን ሰራላችሁ? በቃ አልቀቁኝ እንዴ! ተረጋግተን በቃ አልቀቁኝ። እናያታለን። ጓደኛዬ ነህ ብሎ አምኖክ ማነው ጓደኛ የለኝም እኔ ሲጀመር እንዴ! የምን ጓደኛ ስለምን ጓደኛ ነው የምታወሪው? በቃ አልቀቁኝ። እንዴው እሄዳለሁ። በቃ ቤት ለቃችሁ ትሉ ማለት እንነጋገራታለን። ተግባባን? አሁን አሊያ አዳጋጣለሁ ምናምን ቤት ልቀም አትወጣ ከሆነ የሚከተልን አታውቅም። ይኸው ለሚከተልን ነው አሳያለሁ እኔ ፎቶ ውሸት ነው እንዴ? ቆይ እኔም ፎቶ ነው ዛሬ አገኘው በህይወት አለቀ እንዴ? ቆይ ለምንድን ነው? ተረጋግተን እናወራታለን። ቆይ ምን አድርጊ ነው እንተነገኝ? ቆይ ምን አድርግ ነው የምትሉኝ እንዴ? ምንድነው ከኔ ከዚህ በኋላ ለማምለጥ አሊያም ለመማታት አንዳንድ እንቅስቃሴዎችን ብታደርግ ከዚህ እየመጣን ነበር አላውቅም። ቆይ እናንተ ነው ማናችሁ? መቃብር ጋር እኔ ነው እያሉት ነው። ማነሽ አንቺ? ከዛ ለኔ ነገርኩ። ማነሽ? እኔ አላውቅሽም እኮ ኤርሚያስ ሚስት ነኝ። እኔ ግድ ቤቴ ስትሄድ የመጣኸው ዛሬ ትክደኛለህ? ቆመህ አብረን የቀበርነው ብዙ ነገሮችን አብራችሁ አሳልፋችሁ ዛሬ ደግሞ ተከዳታለህ አይደል? ለቀላል ነገር ከአንቺ ጋር ደግሞ የስራ ባልደረባ ነው ትለኛለች። እኔ ራሱ እኮ ስራ አለሽ እያሉኝ ነበረ። ሚስቴ ቤት እመቤት ናት እኮ ሚስቴ ምንም አይነት ስራ ልትሰራ አልፈልግም። ለዛሬ ቤት ምን ማለት ነው? ምን ማለት ነው? ለዛሬ ነው ቤት እመቤት ናት። እንዴ እኔ በየመንገዱ በየአስፋልቱ ወጣ እንዳንቺ እንደዚህ ኮተታም እንድትሆን አልፈልግም። እንዴ እኔ እንዴ እሷ የቤት እመቤት ናት ብለህ የምታስባት ሚስት ከኤርሚያስ ጋር ይኸውልህ አንድ መስሪያ ቤት ውስጥ ኤርሚያስ ማን ነው? የተነሱት ፎቶ ኤርሚያስ ጓደኛ ካየህ እቺ ባለቤቴ የቤት እመቤት ናት የምትላት ባለቤት ከኤርሚያስ ጋር አብሮ ቁጭ ብሎ አንድ መስሪያ ቤት ውስጥ እየተነሱ እኔ ምንም ማውቀው ነገር የለም። ምንድነው ፎቶ ነገር የለም። መቃብሩ ቦታ ደግሞ የሽመልስ መቃብር ቦታ አስሬ ስትመላለስ ደግሞ አየህ መቃብሩ አስሬ ስትመላለስ የነበረው መቃብር ቦታ ይሄ ነው። ደላላን አይደል ለመሆኑ ምንም አላውቅም። አየህ አሁን ነገር እየተከናበረ ነገር ነው። ምንም ኤዲትም ምንም ቅንብርም የለውም ይሄ ነገር። ሚስቴ የቤት እመቤት ናት የምትላት ከኤርሚያስ ጋር ከጓደኛ ኤርሚያስን ካስገደልከው ጓደኛ ጋር አንድ መስሪያ ቤት ውስጥ ነው። የማን ነው ጓደኛ? ኤርሚያስን አላውቀውም። ኤርሚያስ ባለቤቶቹ ተናግረው አናግራት። ጓደኛ የለኝም እኮ ለኔ ሚስቴ ብቻ ነች። እኔ ጓደኛ ሁሉ ነገር የለኝም። የት ነው ታዲያ የምታውቀው ባለቤት? እሷን አላውቃትም። አምኖክ አብሮ አደጌ ነህ ብሎ አንተ የምትሰራውን ስራ አብሮ ሲሰራ አስገደልከው ነው። በቃ ገና እንጂ ገና መች ተጀመረ? ገና እያንዳንዷን ሁሉን ነገር ታውቃለህ። እንኳንም በህይወት አገኘው። ከዚህ በኋላ በህይወት መለቀ እንዳይመስልህ እንደ ባሌ ነው መሬት ውስጥ አፈር ውስጥ መከተ ምን አድርጌሽ እንዴ? ባልሽን እኮ ነው ያላቀሙ እኮ ሳላቆለም ደምገለው በምንባቡበት ቋንቋ እያወራን ነው። እስካሁን ምንም አይነት ውሳኔ ባለቤቴ ነው አልፈልግም። ስርዓት የሚባል ነገር አለ። ባለቤቴን ነው ያጣሁት። እኔ ምን አገባኝ ታዲያ? አልፈቅድልህም። እኔ ምን አገባኝ? በሰው ህይወት እየተጫወትክ ምን አገባኝ ትላለህ? ማን የገደለው ወይ ደግሞ ተሰጥቶክ ነው ማለት ነው። ምን አይነት መስሪያ ቤት ውስጥ ነበር አንድ ላይ የምትሰሩት ከኤርሚያስ ጋር? አሁን እያንዳንዷን ነገር ታወራልኛለህ። ቀልድ አልፈልግም። ቁጭ ያርፈሽ ምን አይነት ስራ አንቺም እየሰራሽ እንዳለሽ እኔም አንቺም እናውቃለን። ምን አይነት ስራ እየሰራው አይደለም። አሁን ተናገራለህ ሁሉንም ነገር። ከኤርሚያስ ጋር የት ነው የምትተዋወቁት? እኔ ኤርሚያስ የሚባል ሰው አላውቅም። እባክህ ነው ወንድሜ፣ ከዚህ በላይ አደብደበኝ እባክህ። እኔ ሰውነቴ ቆሰለ እኮ እንዴ! ምን አድርግ ነው የምትለኝ እንዴ? ወንድሜ ተወኝ በቃ። እኔ እንዴ ውስጥ አስሬ ስትመላለስ ራሱ በቪዲዮ እኔ እሷን አላውቃትም። በቃ እኔ ማንም ፎቶ ተቀናብሮ የመጣ እንደሆነ መቀበል ማመን አለብኝ እንዴ? ይሄ የማሪ አንቨርሰሪ ፎቶ አንድ ላይ ይውላል።
ኤርሚያስና እሷ አንድ ላይ ሲያከብሩ እሷ ቤት ውስጥ ነው። አንተም አብረህ ነበር ካያር ታውቃቸዋለህ አትርበትበት አይዞህ አውራቸውን በቀጥታ አትርበትበት አይዞህ እንዴ አንቺ እዛ ምን ትሰሪያለሽ አንተ ነህ ያረለው ምን ተቀበለ እሷም እዛ አለች አንተም እዛ አለ ሁለታችሁም ምን እንደምትሰሩ ያለው ነገር ታደርጋለህ በቃ የፎቶ የተቀናበረ ፎቶ ነው በቃ ከምን እንደመጣ ያለቀ በቃ እኔ ማውቀው ነገር እዚህ ጋር ከኔ የምፈልጉት ነገር ምናምን ካለ በግልጽ ንገሩኝ እንዴ ገንዘብ ምናምን ፈልጋችሁ ከሆነ ይመጣል ምንም ገንዘብ ሳይሆን ለኤርሚያስ ምን ማለት ገንዘብ ስታስተላልፍለት የነበረ አካውንቶች ደግሞ ይኸውልህ እንዴ ኤርሚያስ የሚባል ብዙ ሰዎች አሉ እኮ ኤርሚያስ የትኛው ነው ኤርሚያስ ጓደኛክ እንዴ እኔ ጓደኛ የለኝም እኮ አትርበት በታይዞክ ይሄን ያክል ብሮች ምን ሰርታችሁ ነበር ይሄን ያክል ታስተላልፍለት የነበረው ኤርሚያስ ማን ነው ቆይ መወሻሸት አንፈልግም መቀላለድ ይበቃናል ተግባባ እያንዳንዷንም ሁሉንም ነገር ከዚህ በኋላ ተቆራኛለህ ገና ተጀመረ ቀና በል እሺ ኤርሚያስ ጋር የት ነው የምትተዋወቁት የሬሳ ሳጥን ትሸጣለህ ሲባል ትሰማለህ አሁን ሁሉም ነገር በመረጃና በማስረጃ ተይዟል ማለት እሺ ለእናንተ ማን ይነገራችሁ እናንተ እንዴት እዚህ ጋር ትመጡ ቻላችሁ እንዴ አሁን እሷ የኤርሚያስ ባለቤት ናት ኤርሚያስን እንዳስገደላችሁ እርግጠኛ ነን በዛው ሁኔታ ደግሞ የወንድሜ የሽመልስን መቃብር ቆፍራችሁ ሬሳውን እንዳወጣችሁትም ደርሰንበታል ተግባባ እንዴት እንደዛ ታረጋለህ እንደዚህ አይነት ነገር የምራቸው ነው እንዴ በቃ ማለት በየተሰማቸው ትክክል ናቸው መወሻሸት አስፈላጊ አይመስለኝም ከዚህ በኋላ ለምን ቤት ለጋዳፋ መቼ ነው የመጣሽው ቤቱ ድረስ መጥቼ ነበር እሱ ያውቃል የት እንደነበረ እዚህ ቤት አልነበርክ ሌላ ቤት ነው ብዙ ነገሮችን እኮ ገና ሊነግረን ስለሆነ ሻው ቀጥልልን ሌላ ቤት ከኤርሚያስ ጋር የት ነው የምትተዋወቁት የሰውን ሬሳ እየቆፈርክ ነው ለካ ለመሆኑ አንተ ደላላ ነኝ እያልካት ለባለቤት ደላላ ከደላላ ውጪ ምን እንደምትሰራ ሁሉንም ነገር አሁን ተነጋጋችሁኛ ይኸውልህ ከዚህ በላይ መወሻሸት አሊያም ወደኋላ መመለስ ያለብን አይመስለኝም ተግባባ ዩዝድ የአሮጌ ሳጥኖች እንደሚሸጥ ሰማሁ አሮጌ ልብስ አይደለም እንዴት አሮጌ ሳጥን ይኖራል ከተቆፈረ በኋላ ሰውን ቆፍራ አውጥተህ ድጋሚ ነው የምትሸጠው ማለት ነው መሞት ፈልግሽ አንተ ሰው ይቀዳል ያዝነው ሰውን ያዝረው ይኸውልህ ሽመልስ ሞት የተጨቀጨበት እናንተ ናችሁ የኤርሚያስን ሞት ትናገራታለህ እናገራለሁ ተናበለው ሁሉንም ነገር አወራታለሁ እሺ አሁን ዝም ብለን እንሰማሃለን ከመጀመሪያው እስከ መጨረሻው ተቀጥልልናል ደበደባችሁኝ እኮ እንዴ ምን አድርግ ነው የምትሉኝ በቃ እኮ ገና ነው በሰዎች ህይወት እንደዛ ስትጫወት ምንም አልመሰለም ነበር እቃ እውነቱን ነው አይደል ማወቅ የምፈልገው አሁን እኔ በቃ በእኔ ምክንያት ነው በቃ የተገደለው ልጅ እኔ አይደለም የሚገደሉት ግን ደግሞ በእኔ ምክንያት ነው በቃ የተገደሉ ማለት እንዴት ቆይ ተረጋጊ ገና ሁሉንም ምንም አትጠይቂኝ በቃ ችግር የለውም አንድ ጥያቄ እንዴት ሰው ትገላለህ እንዴት እንደዚህ አይነት ነገር ባለቤቴ ምን አልነገርከኝም እሺ ለምን ለኔ ለምንድን ነው ያልነገርከኝ አንድ ጥያቄ ብቻ መናገር ስለሌለብኝ ነው አንዴ ሽጉጥ ተተኩሶበት ወይ ደግሞ በሆነ ነገር አይደለም የተገደለው እጄ ላይ ነው ያልሆነ መድኃኒት እየሰጡት ማለት ነው ህይወቱን አበላሽተውት ዋና እየዋኘ ውሃ ውስጥ እንደሞተ ታውቃለህ እያየሁት ነው የሞተው አውቃለሁ ግን በምን ምክንያት ምንስ ነበር ሲሰጡት የነበረው ንገረኝ ሁሉንም ስለሚነግር እንዴትስ ነው ለሊት እንደዛ ራቁቱን እንዲሄድ ያረጉት በምንስ ምክንያት ነው ያንን ብቻ አስረዳ ከሰውነት ወደ አውሬነት የቀየሩት ነው ንገረኝ እውነት ነው አይደል ማወቅ የምትፈልጉት ምንም እውነት የሚባል ነገር እኮ የለም በቃ ገደልከው ነው አለቀ ሁሉንም ነገር ገና ይናገራታል ተግባባን አንቺ አርፈሽ ማትቀመጪ ከሆነ ሌላ ቦታ ነው የምንሄደው ተግባባን ካንቺ ጋር ነገር ፈልጋለን በቃ አንቺ ለምን ህመምሽ ላይ ሌላ ህመም ትጨምሪልሽ ሙቷ ይኸውልሽ አንቺ አርፈሽ ቁጭ በይና ሁሉንም ነገር ከሱ እንሰማለን ተግባባን ይናገራል ሁሉንም ነገር እኮ አለቀ እኮ መንከላቸው አይደለ ሌላ ነገር መናገሩ ለምን ያስፈልጋል እንደገደልኩ ነው አይደል ይፈልጋል አንቺ ቢናገር ባይናገር የሚመለከትሽ ነገር የለም እኔ እሷን እንድነካት አልፈልግም እሷን እንድነካት ማትፈልግ ከሆነ ነገር ትነግረኛለህ ቀጥል ከእሷን ምንም እንድትላት እኮ ምንም እንድትሆን ማትፈልግ ከሆነ እያንዳንዱን ነገር ትነግረኛለህ ተግባባን
ስራ ብለህ ወስደህ እንደዛ እንዲሆን ምንስ ነበረ ሲሰራ የነበረው? የስራው አካልስ ምን ነበረ? ምንስ ምን አይነት መድኃኒትስ ነበረ የወሰደው? ንገረኝ። በጭራሽ እሺ አትበላቸው። ለምንድን ነው እሺ የምትላቸው? አንቺ አርፈሽ ቁጭ በይ። ካለዛ ግን ቁጭ ብዬ ነው ያለሁት። ለመወስድብሽ እርምጃ ምንም ነገር እንደማልሰጥ ቃል ገባልሻለሁ ነበረ። ስለዚህ ምንም አዲስ ነገር መስሎ አይሰማኝም። ትሰማኛለህ? እሺ ቀጥል አንተ። እሺ በመጀመሪያ ልጁን አላውቀውም ነበር። ምንድነው እየነገርኩት? አንቺ አርፈሽ ቁጭ በይ ብዬሻለሁ። የቱን ልጅ? በቃ የቱን ልጅ ነው የማታውቀው? ባለቤቴ አንተ አይደለ ጎትተህ ጓደኛ ጥሩ ጓደኛ ነኝ ብለህ እዛ ስራ ላይ ጎትተህ የከተትከው? ዛሬ አላውቀውም። የትኛው ስራ ታዲያ? ካወቅሽ ታዲያ ምን ነው ታዲያ? ምን እኛ ማወቅ ስለምንፈልግ ካንተ አንደበት ነው የምንሰማው። ሁሉንም ነገር ትናገራለህ። ካንተ አንደበት መስማት ስለፈለግን ትናገራለህ ሁሉንም ነገር። ተባባ እሱ አውቃለሁ እያለች አይደል እንዴ ምን እንደሚሰራ እንዴ? እኛ ደግሞ አናውቅም። ሁሉንም የሚሰራውን ስራ አብራችሁ እንደምትሰሩ ሁሉንም ነገር ትነግረናለህ። ተስማማ? እሺ ይኸውልህ እሱ የሆነ ሰዓት ላይ በቃ ምንም የሚሰራው ስራ አልነበረም። በቃ እኔ ከዚህ በላይ መደብደብ አልፈልግም። እንዴ ቆሰልኩ እኮ በቃ ሰውነቴ ቆሰለ። እንዴ እሱ ምን ሆኖ እንደሆነ ታውቃለህ አይደል? በቃ በል አሁን ተናገር። ከዚህ በላይ መደብደብ ማትፈልግ ከሆነ ከዛስ በኋላ በቃ እኔ እውነቱን አይደል ማወቅ የሚፈልጉት? ከዛስ በኋላ ተናገርክ በኋላ አንተስ በቃ የራሳቸው ማለት አንተስ ደላላ እንደሆነ ነበር አይደል ቅድም ስትናገር የነበረው? ማለት የምትይው ታዲያ ምንድን ነው እኮ? ምንም አይነት ስራ እንደሌለክና ደላላ ብቻ ነው። ይሄንን እውነት ከተናገረ ደግሞ ምንድነው ነው የሚያጋጥመው? ምንም ያጋጥመኝ በቃ እንዴ የሚመጣው ሁሉ ተቀበላለው። ተናገራ በቃ እንዳናግራቸው እኔ እንዲናገራቸው እናገራለሁ። እንዴ ምን አንገበገበሽ? እናገራለሁ በቃ እንዴ ነግራቸዋለሁ። ከዚህ በኋላ መደብደብ አልፈልግም። አንቺ ምንድነው ይሄን ያክል እሱ ከመናገርና ካለመናገር ጋር አንቺ መደብደብ ብቻ አይደለም የሚያገናኝሽ ምንድነው? ሌላ ምን ይመጣብኛል ታዲያ? ምን ይመጣብኝ ነገር? መቼም ስለሚመጣብህ ነገር ካኔ በላይ አንተ በደንብ ታውቀዋለህ። ምንም ይመጣብኝ ነገር የለም። ምን እንደሚሰራ ምን ታውቂያለሽና ነው አንቺ እኮ ታዲያ ነገር የለም። አንተ ግን እንዳትናገር። ለምን ደግሞ አልናገረው? እናገራለሁ ያደረኩትን። እንዴ ከዚህ በላይ እኔ መደብደብ አልፈልግም። የምታውቂው ነገር አለ እንዴ? ተናገር አንተ። የምታውቂው ነገር አለ ወይ? ምን አገባኝ? በጓደኛ መማር ካልቻልክ የራስህ ጉዳይ። ምንም ማብራራት አይጠበቅብኝም። በጓደኛ መማር ማለት አገረፍ እሷ ይሄን ያክል በጓደኛ መማር ማለት የምትችው ከሆነ ምንድነው እኮ ይሄን ያክል የሚያገናኛችሁ ነገር ምንድነው ታዲያ? ከማን ጋር? የጓደኛ ህጣ እንዳይደርስ እኮ ነው የምትገባ። የምትሰራውን ስራ በምን ታውቃለች? ጓደኛ የሞተ ማለት እኮ እኔም ነገ ሟች ነኝ። እንደዚህ አይደለም። ጓደኛውን የገደለ ሰው የምታውቂው ነገር አለ። እያንዳንዷን ነገር አንቺም ትጫጫታለሽ፣ አንተም ታውጣታለህ። ካንተ እንጀምራለን። ቀጥልልኝ አሁን ከዚህ በኋላ ይኸውልህ እሷን ምንም አትበላት። በቃ እኮ ምንም ማለት እንደማትፈልግ ከሆነ ደግሞ ቅድምም ሲመታኝ ስለነበር ይመታኛል። ከተናገርክ ይመታኛል። እየነገርኩህ ነው። እንደውም ምንድነው ምንም እንዳታረጋሽ፣ ምንም እንዳታረጋሽ። አሁን ቁጭ ብለህ አርፈህ እያንዳንዷን ነገር ታወጣልኛለህ። ተግባባን? ምን እየሰራ እንደነበር መጀመሪያ አንተ ታወራልኛለህ። ከዛ ባለቤትን ይዤልህ እመጣና እሷም ደግሞ እያንዳንዷን ነገር ታወራልኛለህ። ተግባባን? እሺ ቀጥል። እንዴት እዚህ ስራ ውስጥ እንደገባ ኤርሚያስን የት እንደምታውቀው በመጨረሻም ሽመልስን እንዴት ቆፍረ ከዛ ውስጥ እንዳወጣውና ማን እንዳዘዘ እያንዳንዷን ነገር ትነግረኛለህ። ተግባባን? ይሄ ወደዚህ ስራ የገባሁትን ይወድጅ አይደለም ማለት እኔ ከልጅነት እስከ እውቀት ያደኩበት ቤት አለ ማለት እኔ የኔ እናት አባቶች ቤተሰቦች በህይወት ይሉ ያንም ማውቀው ነው። እኔ ከማደጎ ቤት ነው ያደኩት እና ማደጎ ቤት ያደኩበት ቤት እንደዚህ አይነት ስራ የተለያዩ ስራዎችን እንደሚሰሩ አላውቅም ነበር። ያው ካደኩኝ በኋላ ነው በደንብ ማወቅ የጀመርኩትና በዛን ሰዓት ላይ ይሄን ስራ እንደሰራ ግዴታ አስገደዱኝ። ከዛን በኋላ ይሄን ስራ እየሰራሁኝ እያለ ልጅ አገኘሁት እና ስራዬ ደግሞ በመሃል ላይ የተለያዩ ሴቶችን የተለያዩ ህፃናቶችን ወንዶችንም ሴቶችንም የተለያዩ ልጆችን ማምጣት ነበር ስራዬ
እና እነዛ ልጆች ልክ እንደማደጎ ምናምን ሆኖ እንዲያድጉና እነዛ ልጆች ካደጉ በኋላ ለተለያየ ነገር ምናምን እንዲውሉ ምናምን ነገር ነበረ ስራዬ ማለት ነው። በቃ የተለያዩ ልጆችን ማምጣት ነው ስራዬ። ከዛ በኋላ ይሄ ልጅ በጓደኝነት መልክ ቀረብኩትና ይዤው በቃ አብረን እንውላለን፣ አብረን እንበላለን፣ እንጠጣለን ምናምንና ቀስ እያደረኩኝ በቃ ምናምን ነገር ስለው በቃ እኔ ስራ እፈልጋለሁ ምናምን ነገር ሲለኝ በቃ እኔ የምሰራበት ድርጅት ላስገባ ምናምን ነገር አልኩትና እሺ ምናምን ነገር ብሎ በቃ ልጁ ደግሞ በጣም የስራ ሰው ነው ምናምን በቃ በጣም ታማኝ ነው ልጁ። ላይክ በቃ ለምሳሌ የሰው ልጅ አሁን እንዲሁ አይተህ ትገምተዋለና የስራ ሰው መሆን ያለ መሆኑን በዛ ላይም ደግሞ ሚስጥር ጠባቂ መሆን ያለ መሆኑን ደግሞ በደንብ ታየዋለህ ሰው። እና ልጁን በቃ በደንብ ስቀርቡ ምናምን ነገር ስረዳው በጣም ታማኝ ነው። ስራው ላይ በደንብ ፎከስ አድርጎ የሚሰራ ሰው ነው። በቃ ካገኘኋቸው ሰዎች ሁሉ እሱ የተለየ ሰው ሆኖብኛል። ከዛ ያለኝ አማራጭ በቃ ጓደኛዬን ወደዛ ስራ ማስገባት ነው ያለኝ አማራጭ። እሱም ደግሞ በቃ ጠቀም ያለ ገንዘብ ስለሚያገኝ ያው ለቤተሰቦቹም ያው አሪፍ ክፍያ ስለሚከፈለው ቤተሰቦቹን ይጠቅማል በሚል አሳስብ ነው ያሰብኩትና በቃ አስገባሁት። ከዛ በኋላ እየሰራ ምናምን እያለ ያው ከሆነ አመታት በኋላ በቃ ይሄን ስራ ማቆም አለብኝ ምናምን ነገር አለ። አይ ይሄን ስራ ማቆም የለብህም እረፍ፣ ስራን ዝም ብለህ ስራ፣ ስራን ዝም ብለህ ስራ፣ እኔ እኮ እንደዚህ ሁኛለሁ ምናምን ነገር አልኩት። ምን ነው ምናምን ነገር ሲለኝ እኔ መጀመሪያ ላይ ካደኩኝ በኋላ ወደዚህ ስራ ስሰማራ የሆነ የተሰጠኝ ሚሽን አለ መጀመሪያ ላይ እና ያን ሚሽን እንድወጣ ግዴታዬ ነው። ያን ሳደርግ ደግሞ በዛ ድርጅት ላይ ሆነ ይሄ ፍቅር ምናምን የሚባል ነገር አይሰራም። የለም በቃ ከማንም ጋር ምናምን ይሄ ሚስጥር ማውጣት የተለያየ ሰው ጋር ማውራት ምናምን አይቻልም መጨረሻ። እና በዛን ታይም ላይ የሆነ ሰዓት ላይ የሆኑ ልጆችን ይዤ ወደ ድርጅት በሚሄድበት ታይም ላይ እቺን አሁን ያገባሁትን ሚስቴን ለመጀመሪያ ጊዜ ተዋወቅን። እንዳጋጣሚ ያገኘኋትና እንዲሁ ሳያት በጣም ወደድኳት። ይኸውልህ ምንድነው የምትዘባርቀው? ባሌ እንዴት እንደሞተ ብቻ ንገረኝ። ተረጋጊ። ሁሉንም ስለሚነግረን ምንም ችግር የለም። ልነግርሽ አይደለ? እሺ። እና እቺ ልጅ ባገኘሁበት ታይም ላይ በጣም በቃ ወደድኳት፣ በጣም ተመቸችኝ ምናምንና በዛን ሰዓት ላይ አላቅም እኔ ከጀርባዬ ምን እንዳለ የማውቀው ነገር የለም። በሷ ፍቅር ተሸነፍኩኝና ልጆችን ወደ ድርጅት ማስገባት ሲገባኝ እሷን ይዤ የማይሆን ቦታ ላይ ታገኘሁኝ እና በዛን ታይም ላይ ታማኝነቴ በዛ ድርጅት አነስተኛ ሆኖ ተገኘ። ከዛ በዛን ሰዓት ላይ አንተ በዚህን ሰዓት ላይ ለስንት ነገር እየጠበቅንህ አንድን ሰው ምክንያቱም ታማኝ ነው ብለህ አስቀምጠው ወደፊት ስንት ዓላማ ስንት ደረጃ ያደርሰኛል ብለህ አስቀምጠው ከጀርባ የሚክድህ ከሆነ ያ ሰው ወይ መገደል ነው ያለበት ወይ ደግሞ የሆነ ነገር ነው በቃ መደረግ አካለ ጎደሎ ነው መደረግ ያለበት። ከዛ በዛን ሰዓት ላይ ከዚች ልጅ ጋር እንደዚህ ሁኜ ምናምን የሆነ የማይሆን ቦታ ላይ በተገኘሁበት ሰዓት ላይ አገኙኝና ከዛ ምናምን ነገር ብሎ ይዘኝ ወደ የሆነ ቦታ አስገቡኝና እንዴት እንደዚህ አይነት ቦታ ትገኛለህ? እኛ አንተን ስንት ነገር ታደርጋለህ፣ ስንት ደረጃ ታደርሰናለህ ብለን ያምነንህ ለስራችን ዋና ኃላፊ ነህ ብለን አስቀምጠንህ ምናምን ነገር ብሎ መካክሮኝ ምናምን ነገር ሲያበቁ ከዚህ በኋላ ምናምን ነገር ብሎ እዛ ብልቴን ቆረጡት። አሁን ብልት የለኝ። ምን እያወራክ ነው? ነግሬሃለሁ አይደል ባለቤቴም ከዛ በኋላ እኔ ስራዬን በአግባቡ መስራት ጀመርኩኝ። ይቅርታ ምናምን ጠይቄ መስራት ጀመርኩኝ። ከዛ በኋላ ጓደኛዬ ኤረሚ በቃ መውጣት አለብኝ ምናምን ነገር ባለኝ ሰዓት ላይ አንተ ያማል እንዴ እኔ እኮ እንደዚህ ሆኛለሁ እኮ እኔ እንደዚህ ሆንኩት እኮ በዚህ ምክንያት ነው ብዬ ስለው እንዴ ምናምን ነገር እኔም እኮ እንደዚህ ተደርጊያለሁ እኔም እኮ ብልት የለም ምናምን ነገር ሲለኝ በጣም አዘንኩ። ከዛ ሌላ ምንም አማራጭ የለኝም። በቃ ጓደኛዬ ከዚህ በኋላ በቃ አንተ ታውቃለህ በቃ የራስን ውሳኔ ወስን አልኩት። ከዛ በፊት ምግብ ስንበላ ምናምን ቁርስ ስንበላ ምናምን ነገር ጧት ላይ
ምግቡ ላይ ነበረ ተጨምሮ መድኃኒት ምናምን የሚሰጠን። መድኃኒቱ ይሰጠናል። በቃ እኛ ሌላ ሀሳብ ምናምን ነገር አናስብም ምናምን በቃ ቀጥታ በቃ ልጆችን ለማምጣት ነው በቃ ስራችን። በቃ ቁርስ ስትበላ ወይም ምሳ ስትበላ ያ መድኃኒት ካልተሰጠህ ደግሞ በቃ ሌላ ሀሳብ ልታስብ ትችላለህ። ይሁን ያልሆነ መጥፎ ነገር ልታስብ ትችላለህ። ግን በዛ ታይም ላይ ምንም እንዳታስብ ቀጥታ ወደ ስራና ስራ ላይ ፎከስ እንድታደርግ ምግቡ ላይ መድኃኒት ጨምሮ ይሰጡናል። ያን በልተን ከጨረስን በኋላ በቃ ቀጥታ ወደ ስራ ነው የምንሄደው። ውለን እንመጣለን ምናምን በቃ ከዛ የሆነ ሰዓት ላይ ደግሞ ማታ እራት መሰጠት ጀመረ። እራት ስንበላ ከራቱ ጋር መድኃኒቱን ቀላቅለው ይሰጡን ጀመረ። ከዛ ከመድኃኒቱን ከራት ጋር ጨምሮ ሲሰጡን ማታ እሺ መውጣት ጀመረ። ጧት ነው የሚሰጡን አለ። ከዛ በምን ምክንያት ነው ወደ ማታ ሊቀይሩባችሁ የቻሉት? በቃ እንደምንወጣ ምናምን ነገር በቃ አልሐቅም። ብቻ እኔ ምን እንደተሰማቸው እነሱ ምን እንደሚታያቸው አላውቅም። ይታያቸዋል ይመስለኛል እኛ የምናደርገው ድርጊት የሆነ የምናስበው ሀሳብ ለነሱ የሆነ ይታያቸዋል ይመስለኛልና የሆነ ሰዓት ላይ በቃ ጧት የምንበላውን ቁርስ ቀይሮ በቃ በራት ላይ ምናምን ቀላቅሎ መስጠት ጀመሩ። ከዛ በኋላ ጓደኛዬ በቃ ማታ መውጣት ጀመረ። በቃ ማታ ይወጣል፣ ይሄዳል፣ ወንዝ ላይ ሻወር ይወስዳል ምናምን በቃ ዝም ብሎ ሌሊት ላይ በቃ ዝም ብሎ ከተኛበት መውጣት ጀመረ። ከዛ በኋላ የሆነ ሰዓት ላይ በቃ ማታ ከቤት እንዳያድር ዝም ብሎ እንዲበር ምናምን አደረጉት። ከዛ በኋላ ዋና በሚወስዱበት ሰዓት ላይ የሆነ ከጀርባ የሆነ ሰው ነበረ ይህን ድርጊቱን የሚከታተል፣ ግን ያ ሰው ደግሞ ማን እንደሆነ ያላውቀው። ከዛ በኋላ ጓደኛዬ ኧረ ተው እባክህ ምናምን ነገር እያልኩት ሊሰማኝ አልቻለም፣ እራሱንም አያውቅም። ከዛ ዋና እየዋኘ እያለ ትልቅዬ ድንጋይ ጋር ተጋጭቶ ህይወቱ አለፈ። ከዚህ በላይ አይዞሽ ኑ አንዴ ኑ አውጣት። እስቲ አንሳት። እንግዲህ በዚህ ልክ የእሱን ህይወትም ለማጥፋት ተጠያቂው አንተ ነህ። እንግዲህ አንድ ላይ ጓደኛ ሆናችሁ አንድ መስሪያ ቤት ውስጥ ገብታችሁ እንደዚህ አይነት ግን እኮ ባለቤት የምታውቀው ደላላ እንደምትሰራ ነው እንጂ ላይክ እንደዚህ ሴቶችን ለሴተኛ አዳሪ እያለማመዳችሁ ገና ከ10 ምናምን ዓመታቸው ጀምሮ እናንተ እየተጫወታችሁባቸው ለእንደዚህ አይነት ነገር እንደምታውሏቸው እንትና አይልም አይታወቅም አይደል? አታውቅም። በእርግጥ አሁን የሬሳ ሳጥን ምናምን እንደሚሸጥ ምናምን ደላላ እንደሆንኩ ምናምን ነው የምታውቀው እሷ። እና እንደዚህ አይነት ስራ ውስጥ ምናምን እንደምሰራ ምናምን እሷ አታውቅም። በእርግጥ አሁን ብታውቅ ደግሞ ምን ሊፈጠር እንደሚችል አላውቅም። ብቻ ከባድ ነው። ግን ደግሞ ማለት ይህን ነገር ያው ፈልጌው ሳይሆን ደግሞ ያደኩበት ሁኔታ ነው እዚህ ጋር ይህን ስራ እንድሰራ ያስገደደኝ የሚቻለው ያው እድገቴ ነው። እድገት ይወስናል። አንዳንዴ ለሁሉም ነገር እድገት ይወስናል እና አላውቅም ብቻ እዛውን ተቀጥረን ስራበት ቦታ ላይ እንግዲህ የኤርሚያስ ባለቤትም ስትነግረን እንደነበረው ኤርሚያስ በወር አይደለም በአመት ምናምን የማያገኘውን ብር ነው በሰዓታት ውስጥ የሚሰጧችሁና ይሄንን ስታደርግ ባለቤት ትንሽ እንኳን ጥርጣሬ ራሱ አላደረባትም? ያን ሁላ ገንዘብ ስታመጣ ምን አለ መሰለህ ደላላ ስትሆን እኮ እዚህ ጋር እግዚአብሔር ይመስገን ምናምን ነገር እያልክ አሁን በፈጣሪ እያመሰገንክ ምናምን ስትወጣ ስትገባ ፈጣሪን እያመሰገንክ ምናምን በስመ አብ ዛሬ የሚገርም ስራ ምናምን እያልክ አሁን ያን ገንዘብ ዝም ብለህ ሰጥተሃት የምትሄድ ከሆነ ወይ ቤት ሽጬ ወይ መኪና ሽጬ ምናምን ካልክ ችግር የለውም ማለት የደላላ ስራ የታወቀ ነው። ገንዘቡ በየት በኩል እንደሚመጣ አታውቅም እና ለማሳመን በጣም ሲምፕል ነው። ይሄ ዝም ብለህ የቀን ስራ ነው። ለምሳሌ የኮንስትራክሽን ስራ ምናምን የምትሰራ ሲሆን ነው ይሄ ገንዘብ የት መጣ በዚህን ቀን ምናምን ብለህ ጥያቄ ሊያበዛብህ የሚችለው እንጂ ደላላ ስራ እኮ ምንም ገንዘቡ ከየት መጣ ከየት የሚያስብል ነገር አለ። እሺ በጣም ጥሩ ነው። እንግዲህ አሁን ስለ ሽመልስም ጉድጓድ አቆፋፈር ማን ከጀርባው እንዳለ ማን እየመራህ እንደሆነ
በእርግጠኝነት እንደምታቀን የማውቀው እሱን ደግሞ ከባለቤት ጋር ፊት ለፊት እየተያያችሁ ምን አይነት ስራዎችን ስትሰራ እንደነበርክም እያንዳንዷን ነገር ታወራለኛለህ። ምንም ችግር የለውም። ከእሷ ጋር አይን ላይን እየተያያችሁ ነው የምታወሩ። ቁጭ በል አርፈህ ቁጭ በል። ሁሉንም ነገር ከእሷ ጋር ነው የምናወራ። ነይ አንጧት፣ ቁጭ በል። እሺ የቤት እመቤቷ እሱ ደግሞ ደላላ ነው እንግዲህ ምንም አይነት ስራዎችን አይሰራም። አሁን እሷን እያያሃት ምን አይነት ስራዎችን ስትሰራ እንደነበር ትነግረኛለህ። ከዚህ በኋላ ወደኋላ መለሳለሁ ካልክ በመወስድብህ እርምጃ ግን ምንም አይነት እንደማልጸጸት እንዲገባ ፈልጋለሁ። ተግባባን? እሺ ቀጥል። እኔ ነገርኩህ እኮ እኔ የምሰራው እኮ ከድለላ ውጪ ምንድነው እንደምሰራ ንገራት። ድለላ ነው የምሰራው። ከድለላ ውጪ እኔ ሌላ ምን እስካሁን ድለላውንም ስላልጠገብክ እያንዳንዷን ነገር መስራት እናወራለን። ምንም እንደዛ ማድረግ አይጠበቅብህም። በቃ እኮ አውቃለሁ አይደል እንዴ? እና ሁሉንም ነገር ታወራታለህ። ተግባባ? ነግሬያለሁ እኮ ነው አላ አንቺ እዚህ ውጪ ምን ልትሰራች? የቤት እመቤት ብቻ እንደሆንሽ ነበር ስታወሪኝ የነበረው አይደለ? አዎ ቤት እመቤት ነች። እሷም እኮ ከቤት እመቤት ሌላ ምን ሰራ ትችላለች? ምክንያቱም እኔ ከሰራው በቂ ነው። እኔ ከሰራው እሷ ምን ሰራ? እሺ የቅድሙ ፎቶዎች ሁሉ ነገር አይተሻል። ፕላስ ደግሞ ይሄንን ሚስጥር ካወጣክ ያንተም ህይወት እንደሚጠፋ እንዳትጠራጠር እያልሽው ነበረ ባልሽን አይደለ? እሱማ ምን አለ መሰለህ አንዳንዴ ባለቤት ሁሉንም ነገር አንቺ አትምታት እንጂ ቁጭ በል አርፈህ እሷን አትምታት። ሁሉንም ነገር ነው እሷ ምንም የምታውቀው ነገር የለም። ታወሪያታለሽ። ማውራት ካለብን እዛ ቁጭ ብለን ማውራት እንችላለን። በቃ ዝም ብለህ እሷ ምንም የምታውቀው ነገር የለም። አንተ ቷት እሷ ለእናትህ ያረገደልካት እንዴ? ይኸውልሽ ምን እንደምትሰሪያት አሁን ነገር እሷ ምንም የምታውቀው ነገር የለም እንዴ? ያማል እንዴ? አንተ የነገርኩህ እኮ የሽመልስን ጉድጓድ ማን ነው እንድትቆፍር ያደረገው? ማለት የሽመልስን ጉድጓድ ሽመልስ ማን ነው? ሽመልስ ወንድሜ እንዴ? እኔ ስለሱ ምንም የማውቀው ነገር የለም እንዴ? ይኸውልህ ሽመልስ ጉድጓዱን አስቆፍረ እንዳወጣው እኔ እርግጠኛ ነኝ። ማን እንዳዘዘ ደግሞ ትነግረኛለህ። ተጓባ። እኔ ምንም የማውቀው ነገር የለም። በቃ ይኸውልህ እሷ የቤት እመቤት ነች እኮ አይደለ እንዴ? እሷ ምንም እኮ ስራ አሰራ እሷ እንዴ ማለት እሷ ምን ታውቃለችው? እሷን የምታስጨንቃት እንዴ? እሷን የምትደበድባት አሁን እሷ ምን አደረገችህ? እሺ ከድለላ ውጪ ምን እንደምሰራ ትነግራታለህ። ምን ሰራ? ምን ነገር ይሁን ከድለላ ውጪ ሌላ ምሰራው ቀደም ለኔ የነገርከኝ ይኸውልህ በካሜራ ተይዟል። ከድለላ ውጪ ሌላ ምን ሰራ? መቃብር ቆፍሮ እንደሚያወጣ እሺ ከዛስ? ማለት እሺ ከዛስ? እሺ መቃብር ቆፍሮ እንደሚያወጣ እሺ ከዛስ? ቀጥይልኝ ቶሎ በይ። ለምንድን ነው የምታውቂው? እንዳውቂ የፈለከው እሱን መሰለኝ እኮ መቃብር ቆፍሮ ማን እንደሚያስቆፍረውና ምን አይነት ስራ እንደሚሰራም ታውቂያለሽ በተጓዳኝ አይደለ እኮ። ምንድነው ታዲያ የሚሰራው? ለቃቃት ቁጭ በል አርፈና እያንዳንዷን ነገር ቁጭ በላ ነው የምትሰማት። እና እዚህ ጋር ተነስ፣ ተነስና እዚህ ጋር ሁን እያልኩ ነው። እና ተነስና እዚህ ጋር ቁጭ በል እያልኩ ተነስና ቁጭ በል እዚህ ጋር። እሺ ቀጥይ ነገር እኮ ነው አይደል እንዴ? እኮ ስለኔ እኔ ከደለላችሁ ሌላ የምሰራው ስራ አለ። ምንድን ነው የምታውቂው ስለኔ? መተኝ ምናምን እየሞከርክ ነው። ለምን ብዬ እመታሻለሁ? ሚስቴ እኮ ነሽ። ለምን እመታሻለሁ? ግን ስለማታውቂው ነገር ለምን እንደምታወሪው ምን ነው የምታውቀው? አንተ አሁን አፍን ይዘህ ቁጭ ትላለህ። በይ ቀጥይ። ከማን ጋር እንደሚሰራ ምን እንደሚሰራ ሽመልስን ደግሞ ማን ከጉድጓድ ውስጥ አውጣ ብሎ እንደላከው ንገሪኝ። እንዴ ምን የምታውቀው ነገር የለም እኮ እሷ። ቁጭ በል አርፈህ እያልኩ ነው። ይኸውልህ አርፈህ ቁጭ በል። እሺ አልማዝ ናት አውጣ ያለች። አልማዝ እንዴ? ቁጭ በልና እያንዳንዱን ነገር እንዳታነሳብኝ እሺ። ጫፏን እንዳትነካት ከዚህ በኋላ ሁሉንም ነገር እያወራች ያለችው ዘንዳታ እናወራታለን። እሺ አልማዝ የምትባል ነው የምታሰራ። ቀደም ደግሞ የቤት እመቤት ነኝ ስራ የለኝም እያልሽኝ ነበር አይደለ? እሱ ስለማያውቅ ነበር እንደዛ ያለው ማለት። እሺ አሁን እንዴት ነበረ ታዲያ አንድ ላይ የምትሰሩት? እንደዚህ ከሆነ አንድ መስሪያ ቤት ነበር ማለት ነው የምትሰሩት አይደለ? እሱ ግን እንዴ በጣም እየሰማሉት። እሺ እኔ ነገር እኔ ማመን አልችልም። ምን ፈለግ? ማወቅ የፈለግከውን ነገር የሰማው መሰለኝ። ሌላ ምን ትፈልጋለህ? እሺ ወይዘሮ አልማዝ በዛ ልክ እንግዲህ ከሽመልስ ሬሳ ምን ስላላት ነው እሱን ሂዶ ቆፍሮ እንዲያወጣ ትእዛዝ የሰጠችው? ሽመልስ በጣም ስራ ላይ ጣልቃ ይገባል። ትልቁ ችግር ዝም ብሎ የራሱን ህይወት አይኖርም። እሺ ስለማታውቂው ነገር እኮ እየለፈለፍሽ ያለሽ። ቁጭ በል። ይኸውልህ እሷ የምትሰራበት መስሪያ ቤት ውስጥ በተመሳሳይ እስኪ በደንብ አስረጂው እስኪ እሱን አንቺ የምትሰሪበትና በነገራችን ላይ ራሴ ነኝ መጥቼ ያገኘሁት ያኔ አጋጣሚ ምናምን አልነበረም። ማለት አልገባኝም። እንዴት ማለት? እኔና አንቺ የተገናኘነው የት? አልማዝ ነበረች የላከችኝ አንተ ጋር። መቼ? ማለት ያው ታማኝነትህን ለመፈተሽ እኔ ላኩኝ። ከዛን ወደክ። አንተ ደግሞ እንደምታውቀው እኔም አንተም እንደምናውቀው ወደክ።
ከዛ ያው እንድታገባኝም ያዘዙ እነሱ ናቸው። ካረሰ ወይ ጉድ መሰራት እነሱ ናቸው ያዘዙ። ይኸው እንግዲህ አንተ በማታውቅበት ሁኔታ ከኤርሚያስ ሞትም ጋር ጉድ መሰራት ማለት ነው። ያው መስመር ማንም ሰው የሚደረገው ነገር ነው። ምንም የተለየ ነገር አረ ጉድ መሰራት እኮ። እሺ በዚህ ልክ ከሞተ በኋላ ሬሳው ምን ይጠቅማታል ነው ታዲያ ቆፍራም ተሰጠው ከጉድጓድ ውስጥ? ያው ለምን ቦታቱ ይዛል? እሱ እኮ አስፈላጊ ነገር አይደለም። ካልተፈለገ ያ ሰው ኑሮ ያልጠቀመ ሰው አረ ጉድ መሰራት ሞቶ ምን ይሰራል? አረ ጉድ መሰራት መቃብሩ ያው ለአንዳንድ ሰዎች የገቢ ምንጭ ይሆናል እንደምታውቀው። አረ ጉድ መሰራት እንጂ አንቺ በቅርብ ርቀት ባለቤትሽን እሱ ሳያቅ የሚሰራውን ስራ ያናለው ነገር አዎ እኔ እናንተ ለባልና ሚስት የተለየ ነገር አለ የለንም ማለት እናውቃለን። እኔ እሱን እየተከታተልኩ እንጂ አንቺ እኔን ወደሽኝና አፍቀረሽኝ አይደለም ወደ እኔ ያለሽዋ ስለምን መውደድ ነው የምትወራብኝ? አረ ጉድ መሰራት ለስራ ብለሽ ቀርበሽ ሆኖ ማለት ነው ሁሉንም ነገር ያደረግሽ የነበረው? አዎ ሲጀመርም እኮ ነገርኩ። ከመጀመሪያውም እሱ አጋጣሚ እንዳገኘን ነው የሚያውቀው። እኔ ግን ስራዬ ብዬ ተልኬ የሄድኩበት ጉዳይ ነበር። ተሳክቶልኛል። እስከ መጨረሻው ሚሽኔን በአግባቡ አጠናቀቂያለሁ። ሚሽንሽን በአግባቡ አጠናቀሽ አሁን ደግሞ እኛ እጅ ላይ ወርደሻል ማለት ነው። ስለዚህ ብልቴን ያጣሁት እኔ ባንቺ ምክንያት ነው። ብልቴን ያጣሁት እኔ ባንቺ ምክንያት ነው ማለት ነው። በራስህ ምክንያት ነው። ባንቺ ምክንያት ነው። ስራ ውስጥ ታማኝነት ምን ያህል እንደሚያስፈልግ መቼም ለአንተ አልነግርህም። እንግዲህ በሚገባ ሁሉንም ማስረጃዎችን ሰምተናል። እንግዲህ ተመልካቾቻችን እናንተም እንደሰማችሁት በዚህ ልክ እንግዲህ ባልና ሚስት ሆነው ወይዘሮ አልማዝ ጨረስኩ በቃ። እንግዲህ እሱ እንደ ባል ነው ካንቺ ጋር የሚኖር፣ አንቺም እንደ ሚስት እያመነሽ ነበረ ከዚህ በፊት ካንቺ ጋር እየኖረ የነበረው። ሚስት ናት ብሎ ቢያስብም ቢያንስ የሚሰራውን ስራ ይነግረኝ ነበር። እንግዲህ አሁን ላይ አንተም ወይዘሮ አልማዝ የምትገኝበትን ቦታ በእርግጠኝነት ታውቃላችሁ አይደል? እንደማታውቂ ደግሞ እያንዳንዷን አሳይሻለሁ። ሁሉንም ነገር ወይዘሮ አልማዝ የምትገኝበትን ቦታ እያንዳንዷን ነገር ተግባባን? እሱ ነው የሚያውቀው። ኦኬ በጣም አሪፍ። አንተ ወይዘሮ አልማዝ የምትገኝበትን ቦታ በእርግጠኝነት ታውቃለህ አይደል? ይኸውልህ እሷ እሷ እያላችሁ ስለሆናችሁ ከዚህ በኋላ የምንስማማበት ምክንያታችን ከሰዓታት በፊት ራሱ መቃብር ጋር ነበር ልካው ይኸውልህ ብላለህ መሰለኝ። አሁን ሁለት መቃብር አወጥቶ ነው የመጣው። ስለዚህ እሷ እኔን ተከታታይ ተቆጣጣሪ ይኸውልህ ኃላፊዋ ማንቺ ስለሆንሽ እየመራሽ ይዘሽን ትሄጃለሽ። ተግባባን አይደለ? አልማዝ የምትገኝበት ቦታ ይዘሽን ትሄጃለሽ። አይ እስኪ ከሆነ ደግሞ እዚሁ ህይወትሽን ገላግልልሻለሁ። ተግባባን ወይ? በሰላም መኖር አልፈለግም መሰለኝ። እሱ አንቺን አይመለከትሽም። አሁን እሷ የምትገኝበት ቦታ ይዘሽን ትሄጃለሽ። እንደ ወንድምሽ መልስ ነው የምትጠፋው። እሱ ብጠፋ ባልጠፋ አይመለከትሽም። አሁን ይዘሽን ትሄጃለሽ አትሄጂም? እሺ እስተዋለሁ እንዴ ይሄ ጭካኔ በሌላ ልክ እንግዲህ እንደዚህ ጭካኔ በቃ አሁን አንተም አንቺም እየመራችሁ ወደ አልማዝ እንሄዳለን ማለት ነው። የኔን ብልትም የጓደኛዬን ብልትም አስቆረጥሽ። የራሳችሁ ስራ ነው ያስቆረጣችሁ። እኔ ጣልቃ እንዳታስገባኝ። ለካ አብሬ ያልተኛም የምትይ የነበረው አንቺ ሆን ብለሽ ነው እንዳስቆረጥሽኝ ስለምታውቂ። እንግዲህ በጣም ከባድ ነው። እንግዲህ ተመልካቾቻችን እንደሰማችሁት እንግዲህ በጣም የሚያሳዝንና ግራ የሚያጋባ ነገር ነው። ለመስማትም ሆነ ለማየት ለማውራት ከባድ የሆነ ነገር ነው። በሽመልስ ሬሳ እንደዚህ ተቆፍሮ ከጉድጓዱ ሳጥኑንም አስክሬኑንም ለማውጣት እንትን ያሉት እነ ወይዘሮ አልማዝ ናቸው። እሱ ደግሞ በእነዚህ ሰዎች ተላላኪነት ነውና እንግዲህ የወይዘሮ አልማዝ እጅ ምን ያህል ረጅም እንደሆነ ዛሬ እዚህ ጋር ስናገኛቸው ነገ ደግሞ ሌላ ቦታ ላይ እንደሚጠፉ አሁን ደግሞ በእነዚህ ሰዎች ዱካቸውን ተከታትለን እነሱ ካሉበት ፈንቅለን አውጥተን የወንድማችን የሽመልስንም ሬሳውን ለምን ማውጣት እንደፈለጉ አሊያም ደግሞ ወዴት እንደወሰዱት እንጠይቃለን። በዛም ልክ ደግሞ የኤርሚያስንም ሞት ተከትሎ ይህንን ሁላ ወንጀል እየሰሩ ያሉትን እስከዛሬ ለህግ መናጋለጥ ይሆናል። እናንተም ደግሞ ቻናላችንን ሰብስክራይብ እያደረጋችሁ በጸሎታችሁ በኮመንታችሁ በሁሉ ነገር የሚደረገውን እያደረጋችሁ እንድታግዙን ከወዲሁ መልእክታችን እናስተላልፋለን። አሁን እነሱን ይዘን ወደ አልማዝ እንሄዳለን። አብራችሁን ቆዩ።